እንዴት ናችሁ ውድ የቻናላችን ተከታታዮች? ስሜ ሳምሶን ይባላል። ይሄ ቻናል እንግዲህ ኢንዱስትሪያል አውቶሜሽን ሲስተምን እንዴት አድርገን የምንማማርበት ዲስከስ የምናደርግበት የጋራ መድረካችን ነው። ያው የቻናሉ ክሬት ያደረኩት ሳምሶን እባላለሁ። ኢንዱስትሪያል ባለሙያ ነኝ። ያው አብዛኛው ሰው ጥያቄ ነው ይሄ የኢንዱስትሪያል ኢንቫይሮንመንት ማለት ነው። ስለዚህ እስቲ እንዴት አድርገን ኢንዱስትሪ ሲባል ያው ብዙ ጊዜ በጭንቅላታችን የሚመጣው መጀመሪያ ላይ ኮንትሮል ሲስተሙ ነው። ኢንዱስትሪ ባለሙያ ነው ሲባል ኢንዱስትሪ ኤሌክትሪካል ባለሙያ ነው ሲባል መጀመሪያ ላይ ምን ጊዜም ጭንቅላታችን ውስጥ የሚመጣው ኮንሴፕት ምንድነው? የኮንትሮሊንግ ሲስተሙ ነው። ኮንትሮሊንግ ሲስተም ሲባል ከምን ጋር ያያይዛል? ዳይሬክትሊ ከፒኤልሲ ጋር። ያው አሁን ላይ እንደ በፊቱ ሪሌይ ቤዝድ ኮንትሮል ሲስተም ቀርቷል አሁን ላይ ቶታሊ። አሁን ያለው ኮንትሮል ሲስተም ምንድነው ኢንዲኬት የሚያደርገው? በምንድን ላይ ነው በምን ላይ ቤዝድ ያደረገ ነው? በፒኤልሲ ላይ ቤዝድ ያደረገ ነው ማለት ነው። ስለዚህ እስቲ እንዴት አድርገን ፒኤልሲን ፕሮግራም እናደርጋለን? አንድን ሞተር ወይም የተለያዩ ሲስተሞችን በፒኤልሲ ተጠቅመን እስቲ ፒኤልሲው ያንን ሞተር ዊዛውት ሂውማን ኢንተራክሽን ሌስ በሆነ ሂውማን ኢንተራክሽን እንዴት አድርገው ፒኤልሲው እኛ በምንሰጠው ፕሮግራም መሰረት ኮንትሮል እናደርግበታለን የሚለውን ኮንሴፕት ለማየት እንሞክራለን ማለት ነው። መጀመሪያ ደረጃ ፒኤልሲን ፕሮግራም ለማድረግ ከምንጠቀምባቸው ቱሎች ውስጥ አንደኛው እና በጣም ሲምፕል የሚባለው ሎጎ ኮንፈርት ነው። ይሄ እንኳን ብዙም ኤስ7 እና ምናምን ለሚባሉ ከፍ ላሉ ሞዴሎች ፒኤልሲዎች የሚሆን አይደለም። ኖርማሊ እሱ ይሄ ሎጎ ኮንፈርት የምንለው የፒኤልሲ ፕሮግራሚንግ ሶፍትዌር አይነት ኖርማሊ ሎጎ ፒኤልሲ አይነቶችን ኮምፓክትድ የሆኑ ፒኤልሲ አይነቶችን ኮንትሮል ለማድረግ የምንጠቀምበት ነው። እንዴት አድርገን እስቲ ይሄ ሎጎ ኮንፈርትን ተጠቅመን ፒኤልሲን ፕሮግራም እናደርጋለን የሚለውን ነገር ለማየት እንሞክራለን። ስትከፍቱት መጀመሪያ ላይ የሚያሳያችሁ ዊንዶ ይሄንን ነው። እንደምታዩት እዚህ ጋር መጀመሪያ ላይ ስትመጡ እንደዚህ አይነት ብላንክ ስፔስ ነው የሚያመጣላችሁ። ፒኤልሲን በመጀመሪያ ደረጃ ፕሮግራም ለማድረግ ምን ተጠቅመን ነው ፕሮግራም የምናደርግ የሚለውን ነገር መረዳት አለብን። ፈርስት ኦፍ ኦል ማለት ወደ ፕሮግራሚንግ ከመሄዳችን በፊት ያው ፕሮግራሙ ምንድን ነው የሚለው ነገር እንዳለ ሆኖ ማለት ነው። ሰውና ፒኤልሲው ኮሚኒኬት የምናደርግባቸው ላንጉጆች ሶስት አይነት ናቸው። ቤዚካሊ የመጀመሪያው ላደር ዲያግራም ይባላል። ሁለተኛው ላደር ዲያግራም የሚባለው ወይም ላድ የምንለው የፕሮግራሚንግ ላንጉዌጅ ታይፕ ነው። ፒኤልሲ ፕሮግራሚንግ ላንጉዌጅ ታይፕ ነው። ሁለተኛው ፈንክሽናል ብሎክ ዲያግራም የምንለው በተለያዩ ብሎኮች ይሄ ከምን ጋር የሚያዝ ነው? ዳይሬክትሊ ከኤንድ ጌት ኦር ጌት ምናምን የምንላቸውን ኮንሴፕቶች የዲጂታል ኤሌክትሮኒክ ሰርኪዩት ኮንሴፕቶችን በውስጡ የያዘ ነው። ያንን አንደርስታንድ ካደረግን በዚህ ፕሮግራም ማድረግ እንችላለን። ፈንክሽናል ብሎክ ዲያግራም የምንለው ፕሮግራሚንግ ላንጉዌጅ አይነት። ሶስተኛው ስቴትመንት ሊስት የምንለው የፕሮግራሚንግ ላንጉዌጅ ታይፕ ነው። ፒኤልሲን ፕሮግራም የምናደርግበት ላንጉዌጅ አይነቶች ናቸው። እንዴት አድርገን እነዚህን ተጠቅመን ፕሮግራም እናደርጋለን የሚለውን ነገር በቀጣይ እናያለን። ነገር ግን በጣም ኢዚ ምንጊዜም የሆነ ነገር ሴሌክት ስናደርግ ፕሮግራሚንግ ላንጉዌጅ ታይም የማይበላ በጣም ቀላል የሆነው ፕሮግራሚንግ ላንጉዌጅ የትኛው ነው የሚለው ላይ ቤዝድ ሆነን ነው ሴሌክት ማድረግ መቻል ያለብን ፕሮግራሚንግ ላንጉዌጅ። ምክንያቱም በጣም ኮምፕሊኬትድ የሆነ ታይም የሚገል ምንም አዲሽናል ነገር አድ የማያደርግልን ላንጉዌጅ ሴሌክት ካደረግን ታይማችን ነው የሚበላው ማለት ነው። ስለዚህ ምን ጊዜም በጣም ፖፑላር የሆነው እና በጣም ኢዚ የሆነው የፒኤልሲ ፕሮግራሚንግ ላንጉዌጅ ላደር ዲያግራም የሚባለው የፒኤልሲ ፕሮግራሚንግ ላንጉዌጅ አይነት ነው። ስለዚህ እስቲ አሁን እንጀምራለን ማለት ነው። ልክ ስንከፍተው ያው የፒኤልሲያችን ሎጎ ሶፍት ኮንፈርት ግራፊክስ ይሄንን ነው የሚመስለው። መጀመሪያ ዊንዶ ይሄንን ነው የሚመስለው። እዚህ ጋር እንደምታዩት ያው ኢንስትራክሽን ትሪ ይባላል። ይሄ የተለያዩ ኢንስትራክሽኖች ኢንስትራክት ሎጂካሊ ፒኤልሲው ኢንስትራክት የምናደርግባቸው ቱሎች የምናገኘው እዚህ ውስጥ ነው። ኢንፑት አውትፑት፣ የተለያዩ ታይመሮችን፣ የተለያዩ አናሎግ ዲጂታል፣ የተለያዩ ፓራሜትሮችን ምናምን ነገር አጀስት የምናደርገው እዚህ ውስጥ እየገባን ነው ማለት ነው። እዚህ ጋር እንደምታየው ፈንክሽኖችም አሉ። ኤንድ ጌት፣ ኦር ጌት፣ ናንድ ጌት ምናምን የሚባለው በዚህም ፕሮግራም ማድረግ እንችላለን ነው ኢን ሲምፕል። እንዴት አድርገን በላደር ዲያግራም ፒኤልሲን ፕሮግራም እናደርጋለን? መጀመሪያ እናደርጋለን ማለት ነው። እዚህ ውስጥ ነው የምንመጣው። እዚህ ጋር እንደምታዩት እቺን ሴሌክት እናደርጋለን። ፎር ኤግዛምፕል በቀላሉ እዚህ ጋር ያገኛቸዋለን ፕሮግራሚንግ ላንጉጆች
ኤፍቢዲ የምንለው ፋንክሽናል ብሎክ ዲያግራም፣ ላደር ዲያግራም እና ስቴትመንት ሊስት የምንላቸው የፕሮግራሚንግ ላንጉጅ አይነቶች ናቸው እነዚህ። ሶ ምናደርጋለን ማለት ነው። ፈርስት ኦፍ ኦል ላደር ዲያግራም ሴሌክት ስናደርግ እንደዚህ አይነት ዊንዶ ያመጣልናል። ከዛ እዚህ ጋር ኦፕን፣ ኖርማሊ ክሎዝ፣ ኖርማሊ ኦፕን፣ አናሎግ ኮንታክቶች፣ ሪሌይ፣ አውትፑት። የትኛውም አውትፑት በነገራችን ላይ ፒኤልሲ ላይ የትኛውም አውትፑት ዲቫይስ ኮንታክተር፣ ሞተር፣ ላምፕ ኤኒ ካይንድ ኦፍ አውትፑት ዲቫይስ ሎዳችን ማለት ነው። ፋይናሊ ኮንትሮል ማድረግ የምንፈልገው ዲቫይስ ማለት ነው። እሱ ኮንትሮል ሪፕሬዘንት የሚደረገው በዚህ ነው ማለት ነው።